ስለ ስዕል ቢብራራልኝ ይላል ጥያቄው። እግዚአብሔር ይስጥልኝ። የዛሬው ጥያቄ ስለ ስዕል ነው ማለት ነው። ይህን መልእክት ለሁሉም ሰው አድርሱ፣ ጠቃሚ ስለሆነ ማለት ነው። ብዙ ሰዎች እኛ ስዕል የምናመልክ የሚመስላቸው ሰዎች አሉ። ከቤተ ክርስቲያን ውጭ የሆኑ ሰዎች ዲያብሎስና የግብር ልጆቹ እኛ ለስዕል የምናመልክ በቤተ ክርስቲያን ያሉ ቅዱሳን ስዕላትን የምናመልክ የሚመስላቸው አላዋቂዎች አሉ። እኛ ቅዱሳን ስዕላትን አናመልክም። ነገሩ እንዴት ነው ስንል ዘጸአት 20 ቁጥር 1 እስከ 5 እንዲህ ተብሎ ተጽፏል። እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ። ከኔ በቀር ሌላዎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም ይላል። በሰማይ ሲል ቅዱሳን መላእክትን፣ ፀሐይና ጨረቃን፣ ከዋክብትን ማለት ነው። በምድር ሲል ደግሞ በባህርና በየብስ ያሉ ተንቀሳቃሽ አራዊትን፣ እንስሳትን እንዲሁም ሰዎችን፣ ነቢያትን፣ ቅዱሳን ጭምር ነው ማለት። ስለዚህ ቤተክርስቲያን ይህንን ትምህርት ዘወትር ታስተምራቸዋለች። በሰማይም በምድርም ካለው ለማንኛውም ለተቀረጸም ነገር ይሁን በምስላቸው ለተሰራ ማንኛውም ነገር አታምልክ፣ አትስገድ ትላለች። ይህንን ካለን በቤተ ክርስቲያን ያሉ ስዕላት ከየት መጡ የሚል ጥያቄ ይነሳል። ኦሪት ዘጸአት ምዕራፍ 25 ከቁጥር 17 ጀምሮ እንዲህ ተብሎ ተጽፏል። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ 2 ኪሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛውም ላይ በሁለቱ ወገን ታደርጋቸዋለህ። ከስርየትም መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርስ ይተያያል። የኪሩቤልም ፊታቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ ይላል። ይህንን የሚለው ማን ነው? እግዚአብሔር። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 5 ለማንኛውም ለተቀረጸ ነገር አትስገድ ብሏል። እዚህ ላይ ደግሞ የኪሩቤልን ስዕል፣ ኪሩቤል ማለት መላእክት ማለት ነው። ኪሩብ ከሆነ ለአንድ ነው፣ ኪሩቤል ከሆነ ለብዙ ነው። የኪሩቤልን ምስል ከተቀጠቀጠ ወርቅ ስራና በቃል ኪዳኑ ታቦት ላይ አድርገው እያለ እና እንዴት ነው ይሄ ቃል አይጋጭም ወይ ስንል እግዚአብሔር ዘጸአት 20 ላይ እንዲሁም ኦሪት ዘዳግም ምዕራፍ 5 ላይ በተመሳሳይ ቃል ያለው ማለት ነው የተቀረጸ ነገር አትስገድ፣ አታምልክ እያለ ያለው አምላኬ ነው አትበል ነው። እና ይሄ ሁሉ ስዕል ከየት መጣ የሚል አይጠፋም። ስዕሉ የመጣው ከመጽሐፍ ቅዱስ ነው። እንዳየነው ዘጸአት 25 ሙሉን ምዕራፍ ስናነብ የኪሩቤልን ምስል፣ ኪሩቤል የሚባሉትን የቅዱሳን መላእክት ምስል በቃል ኪዳኑ ታቦት ላይ በወርቅ ቀጥቅጦ እንዲሰራ ምስላቸውን እንዲሰራ የተነገረው ሙሴ ነው ማለት። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እንዲህ ተብሎ ተጽፏል። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱ ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ይህንን ቃል በስዕል እናንተው። ይህንን ስዕል ስታዩ እኔ ይህንን ስዕል ሳይ ምን ትዝ ይለኛል? ትንቢተ ኢሳይያስ ምዕራፍ 6 ነው ትዝ የሚለኝ ማለት ነው። እንዲሁም በቤተ አብርሃም የተገለጡት ስላሴ። ስለዚህ አንድ ስዕል የእግዚአብሔርን ቃል በስዕል መግለጽ ማለት ነው እንጂ እኛ ስዕል አላመለክንም። ሌላ ምሳሌ ልስጣችሁ። ቅዱስ ዳዊት ወንጭፍ ይዞ ይሳላል። የ12 ዓመት ብላቴና ሆኖ ጎልያድን በወንጭፉ በያዘው ጠጠር ገደለ ተብሎ ተጽፏል። ያነ ስዕል ይሳላል። እኔ ያንን ስዕል ሳይ ትዝ የሚለኝ ምንድነው? የዳዊት ታሪክ ነው። ያነ ስዕል ቤተክርስቲያን ውስጥ አለ። ግልጽ ነው አይደል? ያነ ስዕል ቤተክርስቲያን ውስጥ አለ። መጽሐፍ ቅዱስ ላይ ወንጌል ላይ ቅዱስ ገብርኤል ድንግል ማርያምን አበሰራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚለው ቃል አለ አይደለም ወንጌል ላይ። ያንን ጥቅስ በስዕል እናመጣዋለን። ያንን ስዕል ሳይን የትዝ የሚለኝ ማን ነው? የተቀረጸ ጣዖት ነው ወይስ ትዝ የሚለኝ ቃሉ ነው? የመጽሐፍ ቅዱስ ቃል ነው። እኔ ትዝ የሚለኝ ወንጌል ላይ የተጻፈው ቃል ነው ማለት እንጂ ቤተክርስቲያን ስዕል አታምልኩ ብላ አስተምራ በሌላኛው ደግሞ ስዕል ቀርጻ አምልኩ አትልም። ምን አይነት ድንቁርና ነው ይሄ? ስለዚህ ስዕላት ራሳቸው ስብከት ናቸው። በሁለተኛውና በሶስተኛው መቶ ክፍለ ዘመን ክርስቲያኖችን ከምድረ ገጽ አጥፎ የሚል አዋጅ ወጥቶ ነበር። የዛን ጊዜ ክርስቲያኖችን ሲጨፈጭፏቸው እየበዙ ይሄዱ ነበር። ክርስቲያኖች ሲገደሉ ሲገድሏቸው እየበዙ ሲመጡ ይሄ ነገር እነሱን ማጥፋት አይቻልም እናሳ ሲባል መጽሐፍቶቻቸውን እናቃጥል ተባለ። አዋጅ ወጣ። መጽሐፍ ቅዱስ በያለበት ቦታ እየተሰበሰበ ይቃጠል ነበር።
የዛን ጊዜ ምን ያደርጉ ነበር? የማቴዎስ ወንጌል ምዕራፍ 5 ለማስተማር ምን ያደርጋሉ? ጌታ ተቀምጦም አፉንም ከፍቶ እንዲህም ብሎ አስተማራቸው የሚለው ታሪክ አለ። አንቀጸ ብፁዓን ማለት ነው። አንቀጸ ብፁዓን የሚባለው ምዕራፍ የማቴዎስ ወንጌል ምዕራፍ 5። ያንን በስዕል ሐዋርያት ከተራራው እግርጌ ጌታን ከተራራው ጫፍ ላይ አድርገው ስዕሉን ስዕለው ያሳያሉ። ይሄ ምንድነው? ጌታ ያስተማሩት። ስለዚህ ያንን ስዕል ሳይኔ ማን ነው ትዝ የሚለኝ? የማቴዎስ ወንጌል ምዕራፍ 5። ሌላ ትዝ የሚለኝ ነገር የለም። እንዴት ነው ስዕል ማመልከው? ይሄ እኮ ድንቁርና እኮ ነው። አቡነ ገብረ መንፈስ ቅዱስ በቀኝና በግራ አናብስትና አናብርት አሉ። ያንን ስዕል ሳይት ማን ነው ትዝ የሚለኝ? ከዛ ስዕል ፊት ስሰግድ ማን ነው ትዝ የሚለኝ? ለስዕሉ ነው እንደምሰግደው? ለስዕሉ እኮ አይደለም ሰግደው። ያንን ስዕል ሳይ ምንድነው ትዝ የሚለኝ? አቡነ ገብረ መንፈስ ቅዱስ ከነሂሳ ወደ ኢትዮጵያ በደመና ተጭነው መጡ። ከዛስ በዝቋላ እሳቸውን የሚታዘዙ አናብርትና አናብስት ነበሩ። እናሳ ገድሉ ላይ ተጻፈ። ያንን ስዕል ሳይ ትዝ የሚለኝ እኔ ገድሉ ነው። አለቀ። እኔ አቡነ ገብረ መንፈስ ቅዱስን አላመልክ። ስዕሉ በስዕሉ ላይ የአቡነ ገብረ መንፈስ ቅዱስ እግዚአብሔር የሰጣቸው ቃል ኪዳን በስዕላቸው ተገልጦ ያናገረናል ብለን ግን እናምናለን። ይህንን የተጻፈው ደግሞ መጽሐፍ ቅዱስ ነው። በስርየት መክደኛው ላይ ባሉ በተቀመጠው በቃል ኪዳኑ ታቦት ላይ ሆኜ አናግርሃለሁ ብሏል እግዚአብሔር። ስለዚህ መጽሐፍ ቅዱስን በስዕል መግለጽ ማለት ነው፣ ሌላ ነገር የለውም። መጽሐፍ ቅዱስ ምንድነው? ወረቀት ነው አይደል እንዴ? ከወረቀቱ ላይ የማን ቃል ተጻፈ? የእግዚአብሔር ቃል። በምንድነው የተጻፈው? በቀለም። ስለዚህ መጽሐፍ ቅዱስ ስሳለመውና መጽሐፍ ቅዱስ ከፊት አድርጌ ስሰግድ መጽሐፍ ቅዱስን አይደለም እያመለኩ ያለሁት፣ የመጽሐፍ ቅዱስን ባለቤት እግዚአብሔር ነው። መጽሐፍ ቅዱስ ላይ የተጻፈውን ቃል ባለቤት እግዚአብሔር ነው እያሰብኩ ነው የምሰግደው ማለት ነው። የጌታ ስቅለት ስናይ ስዕሉን ማን ነው ትዝ የሚለን? ቀራንዮ የተሰቀለው ጌታ ኢየሱስ ክርስቶስ ወንጌል ነው ትዝ የሚለን ማለት ነው እንጂ እኛ ለስዕሉ አይደለም የምንሰግደው። ከስዕሉ ላይ ሆኖ እግዚአብሔር ይገለጣል። ከስዕሉ ላይ ሆኖ እግዚአብሔር በስዕሉ ይናገረናል። ሌላ ነገር የለም። ስዕሉን ቃሉን በስዕል መግለጽ ማለት ሌላ ነገር የለም ማለት ነው። ብዙ ሰው እንደዛ የሚመስለው ሰው አለ። እኛ ስዕል የምናመልክ እንደዛ የሚመስለው ሰው አለ። ሞኝ አትሁን ወንድሜ፣ ሞኝ አትሁን። የተቀረጸ ምስል አትስገድ የተባለው ጨረቃን አቁመህ አምላኬ ናት አትበል። ፀሐይን አቁመህ አምላኬ ነሽ አትበል። እነሆ ከዋክብትን አታምልክ፣ ቅዱሳን መላእክት አምላኮች ናቸው አትበል። እነሆ በምድር የሚመላለሱ ቅዱሳን ነገስታትን አምላኬ ናቸው አትበል። ለተቀረጸ ነገር አትስገድ ማለት አምላኬ ነህ ብለህ አትስገድ። አለቀ። የቅዱስ ሚካኤልን ስዕል ሳይ እኔ ምንድነው ትዝ የሚለኝ? ሚካኤልና ዘንዶው ተዋጉ የሚለው ራእይ ዮሐንስ ምዕራፍ 12 ላይ የተጻፈው ታሪክ ነው ትዝ የሚለኝ። ስለዚህ ያንን እያሰብኩ ነው የምሰግደው። አንድ ክርስቲያን ሲሰግድ ያንን እያሰበ ነው የሚሰግደው እንጂ ቅዱስ ሚካኤልን እያመለከ አይደለም። የስዕሉ ባለቤት ቅዱስ ሚካኤል እርሱ በስዕሉ ላይ ተገልጦ ያናግረኛል ብሎ እንጂ ስዕሉ እኮ ቅዱስ ሚካኤል በአካል እንዳልሆነ እኮ እናውቃለን። ይሄ እኮ ድንቁርና እኮ ነው። የሰይጣን መጫወቻ አትሁኑ ማለት ይህንን ይመስላል። እግዚአብሔር ይስጥልኝ።